ሰላም ጤና ይስጥልን የተከበራችሁ የኑሮ በዘዴ ተመልካቾቻችን እንደምን ቆያችሁን? አነጋጋሪ ጉዳዮችን እያነሳች ለአንባቢያን የምታደርሰው የፍትህ መጽሔት ብዙዎችን ያነጋገረ አንድ ርዕሰ ጉዳይ በዚህኛው ሳምንት እትሟ ላይ ዛብቅ ብላለች። በመጽሔቷ የዳሰሳ አምድ ላይ የሚገኘው ይህ አስገራሚ ጽሑፍ ባለፈው ሳምንት የጠቅላይ ሚኒስትር አብይ አህመድ የአንድ ዓመት ጉዞ ግምገማ ላይ የምሁራን ጥናትን መነሻ በማድረግ የልማት ባንክን ያልተሰሙ ድብቅ መረጃዎችን ይዛለች። በዚሁ ዝግጅታችንም ሙሉ ዘገባውን እንደሚከተለው ልናቀርብላችሁ ወደናል። አብራችሁን ቆዩ። የልማት ባንክ የአደባባይ ገመና። ባለፈው ሳምንት የጠቅላይ ሚኒስትር አብይ አህመድን የአንድ ዓመት ጉዞ ለመገምገም ከተሰበሰቡት የምሁራን ጥናቶች አንድ ታላቅ ነገር እንደ ዘበት ተወርውሯል። እያንዳንዱ ኢትዮጵያዊ በነፍስ ወከፍ ከ25 እስከ 30 ሺህ ብር ዕዳ አለበት የሚል ነበር። ከጥቂት ቀናት በኋላ ለፓርላማ ሪፖርት ያቀረቡት የብሔራዊ ባንክ ፕሬዝዳንት በሽፍንፍን ባስተላለፉት መልእክት ውስጥ እዚህ ላይ የኢትዮጵያ ልማት ባንክ የማይከፈል ዕዳ ብሎ የያዘው አለመደመሩን ጠቁመዋል። ፕሬዝዳንቱ ያለፈው በጀት ዓመት ገቢና ወጪ ተቀናንሶ የ4.2 ቢሊዮን ዶላር ኪሳራ እንዳሳየ አብስረውናል። ይህ የተለመደ የንግድ ኪሳራ ነው። ኢትዮጵያ ያው ድሃ ነች። የፓርላማውን ቀልብ ሊስብ ይገባ የነበረው የኢትዮጵያ ልማት ባንክን ሳይጨምር የምትል ዞር ዋራ ማስፈለጓ ነበር። ፕሬዝዳንቱ ከኢትዮጵያ የንግድ ኪሳራ እኩል አገራዊ ዕዳችንን መናሩን የማብሰር ግዴታ እንዳለባቸው አልዘነጉትም። ይህ ዕዳ መንግስትም ሆነ የግል ሴክተሩ ከውስጥም ከውጭም ያበደረውንና የተበደረውን የገንዘብ መጠን ያካትታል። በእርግጥ ከሰውየው አቀራረብ ፈገግ ያሰኘኝ መልካሙን ለማውራት በግልና በንግድ ባንኮች ብላሽ ብድር ላይ ብቻ ሲሽከረከሩ መዋላቸው ነው። ልማት ባንክን ምን ነው እርዳታ ማከፋፈል ውስጥ ባይገባ በምትል አባታዊ ወቀሳ አልፈውታል። የግል ባንኮች ለተለያዩ ሴክተሮች ካበደሩት ውስጥ የማይመለሰው መጠን ድሃ ብንሆንም ብዙ የሚያሳስብ አይደለም። የ16 የግል ባንኮቻችን ዕዳ ብሔራዊ ባንክ እንደደነገገው ከ5% ወለል በታችና በጠቅላላ 3.86% የሚሆን ብቻ ነው። ፕሬዝዳንቱ ዶላርን በተመለከተ ባለፈው ዓመት የ0.6 ከመቶ እድገት አሳይቶ ለሁለት ወራት ከግማሽ የሚበቃ ክምችት እንደደረሰ ተናግሯል። የደሃ ሀገር ተቋማት መሪ ተግዳሮቱ ከባድ ነው። የአፍሪካ ሀገራት ያልተከፈለ ዕዳ በዓለም ኢኮኖሚያዊ ኮሪደሮች የሚመራውን ያህል አህጉራዊ ሚዲያዎችም ሆኑ ህዝቡ ትኩረት አያደርግባቸው። የአፍሪካን ዱቤ በተመለከተ በኢኮኖሚስቶች የሚደረገው ክርክር በሁለት ይከፈላል። ምዕራቡ ዓለም የነዚህ ሀገራት ዕዳ በአብዛኛው የቻይና እንደመሆኑ መጠን ካልከፈሉ ቻይናውያን የሚወስዱት እርምጃ ቅኝ ከመያዝ የማይተናነስ ነው ይላል። በዚህ ድምዳሜ የምንደነግጠው ጎረቤቷ ስሪላንካን ሳይቀር ዕዳይን አልከፈልሽም በሚል ሳቢያ ብቸኛ ወደቧን ያለ ርህራሄ ማስተፋቷን ስንረዳ ነው። ከሰኔ ወር 2018 ጀምሮ ለመጪዎቹ 99 ዓመታት የስሪላንካ ወደብ ባለቤትነት ወደ ቻይና ተላልፏል። ማሌዥያ፣ ፓፑዋ ኒው ጊኒ፣ ታጂኪስታን፣ ቶናጋና የመሳሰሉት በተመሳሳይ በዕዳ መሬት መነጠቃቸው ይታወቃል። በእርግጥ ቻይና እርምጃዋን የሚኮንኑትን ትሞግታለች። እኔ ለማበድራቸው ሀገራት የልማት አውታሮችን ገንብቼ እንጂ እንደ ምዕራቡ ዓለም ጥቅሜን ብቻ አስበልጬ አይደለም በሚልና ራሳቸው የምዕራቡ ሀገራት የተበደሯትን የገንዘብ መጠን በማስታወስ ነው። ዋና ተበዳሪው አሜሪካ ራሱ በ3 ትሪሊዮን ዶላር ዕዳ ብትዘፈቅም ምንም እርምጃ እንዳልተወሰደባት የቻይና መንግስት ወቀሳ ሲበዛበት ጣል የሚያደርገው እውነታው ነው። የዚምባብዌው ሮበርት ሙጋቤ ከስልጣን ሊወርዱ የሳምንታት እድሜ በቀራቸው ጊዜያት ለፍጻሜ መንግስት የዳረጋቸውን አመጽ በገንዘብ ኃይል ለመመከት ብድር ጥየቃ ወደ ቻይና ተጉዘው ነበር። በወቅቱ አንዲት ወጣት የቻይና ቴሌቪዥን ጋዜጠኛ ሰብአዊ ክብራቸውን ጭምር በሚነካ መልኩ የአገሯ ብድር አሰጣጥ ከምዕራቡ አሰራር በጣም የተሻለ እንደሆነና አፍሪካውያን ስጋት እንዳይገባቸው ስታናዝዛቸው ዓለም ታዝቧቸዋል። ቻይና የምዕራቡን ሀገራት ዕዳ መጠን ስታነሳ ግን የመከላከል አቅማቸውን ዘንግታ አይደለም። ምክንያቱም ዶናልድ ትራምፕ የራሳቸውን ድርጅቶች ትርፍ አስልተው ቢሆንም ለሁለት ሳምንታት ወደ አሜሪካ በሚገቡ የቻይና ምርቶች ላይ የጣሉት ገደብ በኢኮኖሚያ ላይ ያስከተለውን ቀውስ በሚገባ አጣጥማለች። በተጨማሪም የዓለም ኢኮኖሚም ሆነ ደህንነት የሚወሰነው በአሜሪካና በእነዚሁ የምዕራብ ሀገራት እንደሆነ ቻይና ጠንቅቃ ታውቃለች። ስለዚህ ታቦ ምቤኪ ከደቡብ አፍሪካ ፕሬዝዳንትነት ከመልቀቃቸው በፊት ሁሉም ሀገራት የቻይና ባለዕዳ ናቸው ሲሉ ማስጠንቀቃቸው አፍሪካውያንን ሊያዘናጋ አይገባም። በአንድ ሀረግ የታለፈው መርዶ። ልማት ባንክ ቤተመንግስቱ አጠገብ መሃል አዲስ አበባ በ1909 ዓ.ም የተቋቋመና
ከጎኑ በሚገኘው የንግድ ሚኒስቴር ዓመታዊውን የንግድ ፍቃድ ለማሳደስ ረጅም ሰልፍ የሚጠብቁ ነጋዴዎች ከፀሐይ ቃጠሎ የሚጠለሉበት ህንጻ ቢሆንም በሰው ዓይንና አፍ ውስጥ በስፋት የገባው በመስከረም 2010 ዓ.ም ዋዜማ ሬዲዮና ሌሎች ሚዲያዎች የኢትዮጵያ ልማት ባንክ ብላሽ ብድር ከ50% በለጠ የሚል ዜና ካሰራጩ በኋላ ነው። የአቃቤ ሕግን የቀድሞቹንም የባንክ አመራር ያካተተ የሙስና ምርመራ ወሬን ተከትሎ ደግሞ በያሉበት ሆነው የኢኮኖሚክስ ሳቦተርስና የቀንጅቦች በሚል እርስ በርስ መወቃቀሳቸው አንድ ሰሞን ቢዚ አድርጎን ነበር። አሁን ላይ ምርመራው የት እንደደረሰ እንጃ። እንደ አውሮፓውያን አቆጣጠር ከ2005 ዓ.ም በእኛ አቆጣጠር ከ97 ምርጫ ጀምሮ እስከ 2010 ዓ.ም ድረስ የኢትዮጵያ ልማት ባንክ በየዓመቱ ያበደረውንና የሰበሰበውን የክፍያ መጠን እንመርምር። እዚህ ላይ ግን መረጃዎቹ በራሱ ዓመታዊ ሪፖርቶች የተገለጹ ናቸው። ለዓመቱ ከተፈቀደው ብድር ተበዳሪው እጅ የሚገባው በአማካይ ከ60 እስከ 70% ሊሆን ይችላል። ሰንጠረዡም ይህንን ነው የሚያመለክተው። ባንኩ የሚተዳደርበት በጀትና የሚንቀሳቀስበት ካፒታል ምንጮች የሀገር ውስጥና የውጭ ሀገራት የፋይናንስ ተቋማት ሆነው አብዛኛው የካፒታሉ ምንጭ ከዓለም ባንክና ከተለያዩ ሁለትዮሽ ወይም ከዚያ በላይ የእርዳታና የብድር ስምምነቶች ነው። በአጭሩ ባንኩ የሚያበድረው አንድም ለምኖ በሌላ በኩልም ደግሞ ተበድሮ ነው። የተነቃበት በቅርቡ ይሁን እንጂ ሰንጠረዡ እንደሚያሳየው ባለፉት 13 ዓመታት የኢትዮጵያ ልማት ባንክ ካበደረው ገንዘብ ግማሹን እንኳን የማስመለስ አቅም ወይም ፍላጎት ኖሮት አለማወቁን ነው። ባንኩን ለትዝብት የሚዳርገው የሚፈቅደው የብድር መጠን ዓመታዊ እድገት ነው። ከማስመለስ አቅሙ ጋር ያልተመጣጠንና በየዓመቱ በሁለት እጅ እጥፍ የሚያድግ ብድር ሲፈቅድ መንግስት የት ነበር ብሎ መጠየቅ ተገቢ ነው። የባንኩ ዕዳ ክምችት እንዲህ ባሻቀበባቸው ዓመታት ኢኮኖሚው በደብል ዲጂት ማደጉን ከማመን በዘለለ ልማታዊ መንግስትነቱን ተቀብለን ሰብአዊ መብቶቻችንን እንዳንረሳ ስንወተውት ስንረገጥ የነበረ መሆኑን ስናስታውስ ደግሞ ንዴታችን እንደ አዲስ ማገርሸቱ አይቀርም። በተለይ ደግሞ የሚፈቀደውም ሆነ የማይመለሰው የገንዘብ መጠን እጅግ የተጋነነ ሩጫ ያስመዘገበው አቶ መለስ ዜናዊ ባለፉበት ዓመት መሆኑን ይዘን በአንድ ዓመት ውስጥ 4 እጥፍ ወደ ላይ የተተኮሰው ደግሞ አገሪቱ በህዝባዊ ተቃውሞ በተናጠችበት ጉደኛ ዓመት መሆኑን ስናስታውስ ጥቂት የሚባሉ መላምቶች ያጭርብናል። እዚህ ላይ የዋነኛው አለቃ ስንብት መንግስትን ማጉደሉ ያለማጠራጠሩን ያህል ተቃውሞ በበረታበት ወቅት ዝርፊያው ጠርዝ ረግጦ እንደነበር መገንዘብ አያዳግትም። የቦርድ ሰብሳቢው አቶ መላኩ ፈንታ በመለስ ዜናዊ ቀብር ማግስት እስር ቤት ተወርውረው አቶ አህመድ አብተው ሲተኩና እንደ ቅመም ደግሞ አቶ ሪድዋን ሁሴን ሲጣሉበት የባንኩ ብድር ሀፍረተ ቢስ ለውጥ እያሳየ መምጣቱ ባይካድም ከአንድ ዲጂት ግሮዝ ለመውጣት ግን አልደፈረም። ባንኩ በጠራራ ፀሐይ እርቃኑን መሄድ የጀመረው ከማርች 31 2018 ዓመት እስከ ሜይ 28 2018 ዓ.ም በአቶ ጌታቸው ናና ፕሬዝዳንትነት እየተመራ አቶ ሽፈራው ሽጉጤ የቦርድ ሰብሳቢ በነበሩበት ወቅት ነው። ብድሮቹ የተፈቀዱባቸው ፕሮጀክቶች ቁጥርም ለጥርጣሬ የሚዳርጉ ናቸው። እንደ አውሮፓውያን አቆጣጠር 2007 ዓ.ም ለ451 ፕሮጀክቶች 3 ቢሊዮን ብር ብድር እንደተፈቀደ ሪፖርቱ ገልጿል። በአማካይ ለአንድ ፕሮጀክት 6 ሚሊዮን ብር እንደማለት ነው። በግልባጩ በተከታዮቹ ዓመታት ብድር የተፈቀደባቸው ፕሮጀክት ቁጥሮች በሪፖርቱ አለመካተቱ ያ ሁሉ ገንዘብ ለአንድ ወይም ለጥቂት ፕሮጀክቶች ብቻ ውሎ ይሆን ወደ ማለቱ ይገፋል። በባንኩ አመራር መካከል የተፈጠረውን ውዝግብ ተንተርሶ ባለፈው ዓመት ወደ ሚዲያ ካፈተለኩ መረጃዎች መካከል እንደ አውሮፓውያን አቆጣጠር በ2016 ዓ.ም ሌሎችን ሁለት ሴክተሮች ሳይጨምር 471 የግብርና ፕሮጀክቶች 40 ቢሊዮን ብር መፍጀታቸውን ስንሰማ ጥርጣሬያችን ልክ እንደሆነ እንረዳለን። የኢትዮጵያ ልማት ባንክ እንደ አንድ ምሳሌ ቀረበ እንጂ የሀገሪቱ ዕዳ ከዚህ በእጅጉ የከፋ ነው። ከዋናው ነጥቤ ስንዝር ለማፈንገጥ ይፈቀድልኝና በኪራይ ቤት ተሰቃይቶ ባጠራቀማት ጥሪት ኮንዶሚኒየም በሰራው ድሃ ላይ ከእርሻ መሬታቸው በመናኛ ካሳ የተፈናቀሉ ድሃ አርሶ አደሮችንና ልጆቻቸውን ለጸብ የሚያዘምቱና በቦሌ ሲኤምሲ ቪላዎች የሚንፈላሰሱ ከበርቴዎች ምንም ተጠያቂነት እንደሌለባቸው ማስታወስ ወዳለሁ። እንዲያውም ብዙዎቹ በሹመት ተንቆጥቁጠዋል። መቼም ይህን እያየን ዶክተር አብይ አህመድን ለሀገር ጥቅም ተቆርቋሪነት ሳንጠይቅ ማለፍ አንችልም። አሁን ወደ መስመር ልመለስ። ለኢትዮጵያ ልማት ባንክ ኪሳራ ባንኩ የሚሰጠው ማስተባበያ ጨርቅ የሚያስጥል ነው። የሚያበድረው በአብዛኛው ለግብርና መስኩ እንደመሆኑ መጠን የዛሬ ዓመት የደረሰበትን የ20 ቢሊዮን ብር ኪሳራ ያላከከው በፈረደበት በግብርና በኤሌክትሪክ ኃይል እጥረት በአሰቃቂ ህይወትን የሚመሩ የአርሶ አደር ልጆች ኢንቨስትመንት ላይ ባደረሱት ጉዳት እንዲሁም ወዘተረፈ ነው። ሌላው የልማት ባንክ ብላሽ ብድር ከተደነገገው 15% ወለል 3 እጥፍ ለመብለጡ ምክንያት የተባለው
የመንግስት ኃላፊነት የሆነው የውጭ ምንዛሬ እጦት ነው። አሸናፊ ተክለ ሚካኤል የተባሉ አንድ አጥኚ ለሁለተኛ ዲግሪ ማሞያ ባሰናዱት ጽሑፍ ላይ የባንኩ ዕዳ ክምችት ዋና ምክንያት ከባንኩም ሆነ ከተበዳሪው አፈጻጸም ብቃት ጋር ተደምሮ በብድር አፈቃቀድ ውሳኔ አሰጣጥ ላይ ከተቋም ውጪ ያለ ጣልቃ ገብ እጅ ፍትፈታ ነው። የባንኩ አመራሮች እርስ በርስ መወቃቀስ በጀመሩበት ወቅት ብድር ሲፈቅድ የኖረው ያለ ዝርዝርና ሳይንሳዊ ፊዚቢሊቲ ጥናት እንደነበር መናገራቸው የምሁሩ ሙግት ያጠነክረዋል። ከዕዳ ጉዳይ ጋር ቀጥተኛ ተያያዥነት ቢኖረውም ባይኖረውም አሴስመንት ኦፍ ሌበር ተርኖቨር ስታተስ ኢን ዴቨሎፕመንት ባንክ ኦፍ ኢትዮጵያ የተባለ ጥናት እንደ አውሮፓውያን አቆጣጠር በ1992-93 እስከ 2000-2001 ባሉት 7 ዓመታት ብቻ 457 የባንኩ ሰራተኞች በገዛ ፍቃዳቸው ስራቸውን ለቀዋል። ለዚህም በዋና ምክንያትነት የተጠቀሰው የሰው ሀብት አስተዳደርና እድገትን በተመለከተ ግልጽነት ያለው አሰራርና ደንብ ባለመኖሩን ነው። እነዚህ ዓመታት የባንኩ ሴክተር ለግል ባለሀብቶች እየተከፈተ የነበረበት መሆኑ ባይዘነጋም የለቀቀው ሰራተኛ ብዛት ከፍ ያለ ነው። ችግሩን ለመፍታት አቶ ኢሳያስ ባህሬ በጌታቸው ናና ተተክተዋል። ባንኩም የዳይሬክተሮችን ቁጥር ከ33 ወደ 29 ማውረዱን እንዲሁም በትምህርትና ልምድ የበለጸጉ አዳዲስ አመራር ማምጣቱን ጠቅሶ የመዋቅር ጥገና አደረግኩ በሚል ተሳልቋል። ከላይ እንደተገለጸው የሀገሪቱ ዕዳ በልማት ባንኩ ብላሽ ብድር የሚወሰን አይደለም። እንደ ዓለም አቀፍ የፋይናንስ ተቋማት ዘገባ የኢትዮጵያ ብድር እንደ አውሮፓውያን አቆጣጠር በ2017 ዓ.ም 40 ቢሊዮን ዶላር አልፏል። የንግድ ባንኩ መሪ በሪፖርታቸው ካቀረቡልን የ4 ቢሊዮን የንግድ ኪሳራ 10 እጅ እጥፍ ማለት ነው። የጠቅላላ ኢኮኖሚያችን ደግሞ ከግማሽ በላይ ወይም 54% ይሸፍናል። የኢትዮጵያን ዕዳ በተመለከተ አዙሪቱ እንዲህ ነው። ልማት ባንክ እስከ አንገቱ የተዘፈቀበትን ዕዳ በድሃው ሕዝብ ላይ ያላክካል። መንግስት በበኩሉ ተጀምረው ባላለቁ ወይም አልቀው በማያገለግሉ ፕሮጀክቶች ያሳብባል። እኛ ደግሞ ወደ ኢኮኖሚክ ሳቦተርስ እንገፋዋለን። ነገር ግን ሁለት ጉዳዮችን ነጣጥለን ማወቅ አለብን። በቀዳሚነት የዕዳዎቻችን ትክክለኛ መጠንና ያበደሩን ሀገራት ዝርዝር ይፋ መውጣት ይኖርበታል። ቀጥሎ ደግሞ ከዚህ ውስጥ የትኞቹ በጥሬ ገንዘብ የትኞቹስ በጥሬ ዕቃ ወይም በተፈጥሮ ሀብት የሚከፈሉ ወይም ኮንሴሽን ሎንስ እንደሆኑ በግላጭ ማወቅ አለብን። ጎን ለጎንም ወለዱና የተሰጠውን ጊዜ ገደብ ማብራራት ያስፈልጋል። መንግስት ሲፈነገል እየጠበቁ እየየ ማለቱ እንደማይጠቅም ከቅርቡ ትዝታችን በበቂ ተምረናል። በነገራችን ላይ ከልማትም ሆነ ከንግድ ባንክ ብድር ወስዶ የጠፋው የሀገር ልጅ ብቻ አይደለም። ራሱ ልማት ባንክ ከውጭ የመጡ በርካታ የሐሰት ኢንቨስተሮች አጭበርብረውኛል ብሎ ብዙ ጊዜ በሐዘን ቸንክሮናል። እኔ በግሌ የማውቀው የሁለት እስራኤላውያን ታሪክ አለ። በሌላ በኩል ደግሞ የተገባልኝ ቃል አልተተገበረም በሚል የሚከሰሱ ኢንቨስተሮች እንዳሉ ተነግሯል። የእነዚህ አይነቶቹ ተበዳሪዎች ክሶችም ከየመስሪያ ቤቱ ተለቅሞ ግልጽ እንዲሆን መጠየቅም መብትም ግዴታም ነው።